ውድ የቆሮንቶስ ሚዲያ ተከታታዮች እንደምን አላችሁ? በያላችሁበት ቦታ ሁሉ ሰላም እግዚአብሔር ይብዛላችሁ። አሜን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በሙሉ እንኳን ለዚህ በዓል አደረሳችሁ አደረሰን። አሜን። በዛሬው ዕለት ታላቅ በዓልን አካፍላችኋለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አበይት በዓላት ከሚባሉት መካከል አንዱና ትልቁ ነው። በጉራጌ ማህበረሰብ ዘንድ የልጆች ችቦ በዛሬው ዕለት ይጀመራል። መስከረም 14 ቀን የልጆች ችቦ የሚበራበት ዕለት ስለሆነ ለበዓሉ የተዘጋጁ የተለያዩ ቁሳቁሶች ተወጥተው በአባቶች ምርቃት ስነ ስርዓቱ ይጀመራል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሁሉም በላይ ክብረ በዓል የላቀውና አብይ በዓል ከሆኑት ውስጥ ይሄው የመስቀል ደመራ በዓል አንዱ ነው። ምክንያቱ ደግሞ ሁላችንም እንደምናውቀው ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጅ ክብር ሲል ራሱን አሳልፎ መስጠት ቤዛ ሆኖ እኛን ከሙታን ወደ ሕያውያን ከሰይጣን ዲያብሎስ ግዞት ነፃ ያወጣበት ስጋውን የቆረሰበት ደሙን ያፈሰሰበትና የዋጀበት ቅዱስ መስቀል ስለሆነ ነው። ለኛ የዘላለም ሕይወትን አግኝተን የምንድንበት አርነት የወጣንበት ምልክታችን ትምክታችንም ስለሆነ ነው። በዚህም መሰረት በዛሬው ዕለት በመስቀል አደባባይ በታላቅ በዓል የሚከበር ይሆናል። በዚሁ መሰረት እንደምታዩት ሕዝበ ክርስቲያኑ ወደ ቦታው እየተጓጓዘ ይገኛል። ብፁዕ ወቅዱስ አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ተገኝተው በዓሉን በንግግር ከፍተውታል። መልእክትም አስተላልፈዋል። ይህ በዓል የአደባባይ በዓል ሆኖ ስርዓት በመስራት ለእርሱ ክብር በሚመጥን መልኩ እንዲከበር ያደረጉልን ቀደምት አባቶቻችን ክብር ይገባቸዋል። ስለዚህ የአንበሳውን ድርሻ የሚወስዱት ኢትዮጵያዊ ንጉሥ አጼ ካሌብ ናቸው። ይህንን ቅዱስ ቃል ያውቁ ስለነበረ ጭምር ነው። አንደኛ ቆሮንቶስ 1:17 ላይ ለማጥመቅም ክርስቶስን አላከኝምና ወንጌልን ልሰብክ እንጂ የክርስቶስ መስቀል ከንቱ እንዳይሆን በቃል ጥበብ አይደለም ይለናል። የኋላው ከሌለ የለም የፊቱ ይባላልና ይህንን ቅዱስ መስቀል ያስገኘችልን ደግሞ የታላቁ ቆስጠንጢኖስ እናት ንግሥት እሌኒ በመጀመሪያው ምዕራፍ ላይ ያስቀምጣታል። መስቀሉን አሕዛብ እንዳልባሌ ነገር ለ300 ዓመታት ከቀበሩበት ከመስከረም 17 እስከ መጋቢት 10 ቀን ድረስ ለ5 ወራት ከ24 ቀናት ያለመታከት አስቆፍራ በማስወጣት ትልቁን ሃይማኖታዊና የክርስቶስን ኢየሱስ ወዳጅነቷን አስመስክራለች። ለዚህም ሥራ የአካባቢው አዛውንት ኪራኮስ ምክር በመስጠት ዕጣን አጢሳ በጢሱ መሪነት እንድታስቆፍር መሪ ሐሳብ በመስጠት አግዟታል። በመቀጠልም ኢትዮጵያዊው ንጉሥ አጼ ዳዊት ይህንን ቅዱስ የክርስቶስ መስቀል ከእስራኤል ወደ አገር ገብቶ ለክብሩ በሚመጥን ስፍራ እንዲያርፍ ምኞት ስለነበራቸው ያላሰለሰ ጥረት አድርገው ከቦታው አንቀሳቅሰው ሕልማቸውን ሳያሳኩ ዕረፍተ ዘመን ገታቸው። ለቃል ኪዳን ታማኝ የሆኑት አባቶቻችን ቅዱስና ለሃይማኖታቸው ቀናኢ ናቸው።
እናም በትውልድ ቅብብሎሽ ሁሉም ነገር ሊሳካ እንደሚችል ያምኑ ስለነበረ በጸሎት በመዝጋት ስራቸውን ስለሚጀምሩ ፍጻሜያቸው ውብና ድንቅ ይሆን ነበር። ከዚህ ታሪካዊ ሂደት በመነሳት ልጃቸው አጼ ዘርዓ ያዕቆብ ሲተኩ የአባታቸውን ህልም እውን ለማድረግ ካላቸው ፍላጎት ቅዱስ መስቀሉ ካረፈበት ግብጽ ግዛት በታላቅ ከተጋድሎ ወደ ሀገራችን በማምጣት በፈቃደ እግዚአብሔር ከተመረጠው ቅዱስና በአምሳሉ በተፈጠረው ገጸ መሬት መስቀሌን በመስቀለኛ ቦታ አሳርፍ በተባሉት መሰረት በደቡብ ወሎ ሀገረ ስብከት አምባሰል ወረዳ ግሸን ደብረ ከርቤ አምባ ላይ በእግዚአብሔር አብ ቤተክርስቲያን ያረፈ ሲሆን እኛም ወደ ቦታው ሄደን እንባረካለን። ይህ ሁሉ ሂደት እንደዋዛ የሆነ አይደለም። በወፍ በረር በምናብ እንኳን ጥቂት ጊዜ ወስደን ብናሰላስል ከእስራኤል ኢትዮጵያ ያለውን መልክዓ ምድር ማሰቡ በቂ ከመሆኑም ሌላ የሀገራችንን ሰበርባራ መልክዓ ምድር እንኳን ብንመለከት በሰው ትከሻ ሸክም ሲጓጓዝ የደረሰውን መከራና የተከፈለው የህይወትና የአካል ጉዳት ቀላል የሚባል አይደለም። የሚወደኝ ካለ መስቀሉን ተሸክሞ ይከተለኝ ብሎ ተብሎ የለም። እነርሱም በተግባር ኖረውታል። ሃይማኖት ያለ ሥራ አይሆንምና። ኢትዮጵያ ብዙ መከራ ውስጥ ሆና በጽናት የምታልፈው ቀደምት አባቶቻችን ለእምነታቸው የከፈሉት ዋጋ ፍጹም ለጌታችን መድኃኒታችን ኢየሱስ ክርስቶስ ታማኝ በመሆን ማገልገላቸውን ማንም አልፎ ሄጅ ሊያረጋግጠው የሚችለው ጉዳይ ሆኖ እናገኘዋለን። ስለሆነም የየትኛውም ሀገር ሰው ብትጠይቁት ኢትዮጵያን የማያውቅ ሰው አይኖርም። ካለም እርሱ ከማንኛውም ነገር የተገለለ መሆን አለበት። ሁሉም አይኑን ተክሎ ባለሙያ ሰይሞ በጀት መድቦ ጊዜ ሰጥቶ 24/7 የሚለፋው ያለ ምክንያት የሚመስለው እርሱ የዋህ አልያም ግዴለሽ ነው። የዚህ ሁሉ ምንጭና ባለቤት ደግሞ ቤተክርስቲያን ናት። ጥንቅቅ ጽድት አድርጋ እንደየባህሪው ታሪክን በራሱ አውድ ሃይማኖትንም ከምንጩ ሳይበረዝ ትውፊትን በመልኩ መዝግባ ስርዓት ሰርታ ልጆቿን እየጠራች በቅብብሎሽ በማስተማር ግብረገብ ያለው ትውልድን በመቅረጽ ረገድ ያለው የጎላ እና ዋነኛ ሚና ተጫውታለች። ይህን የማይፈልጉ እንደሚኖሩ ሁሉ ለማወቅ እየጣሩ ያሉ እንደሚኖሩ መገመት አያዳግትም። ታዲያ እኛ ኦርቶዶክሳውያን የምናከብረው የመስቀል በዓል እንደ እንግዳ ደራሽ የተጀመረ አይደለም። ምክንያታዊና መዳኛችን ስለሆነ እርሱ ራሱ ጌታችን የሰጠው አስተምሮ ስለሆነ ነው። እንዲህም ብሎ አስቀድሞ ተናግሯል። ለኛ ለኦርቶዶክሳውያን ቅዱስ መስቀሉን መሸከምም ሆነ አብሮ መኖር እና ዋጋ መክፈል ክብር ነው። ማርቆስ 10:34 ሕዝቡንም ከደቀ መዛሙርቱ ጋር ጠርቶ እንዲህ አላቸው፣ በኋላ ሊመጣ የሚወድ ቢኖር ራሱን ይካድ መስቀሉን ተሸክሞ ይከተለኝ ብሏል። ለዓለም አስቀድሞ የተገለጸውን ቅዱስ ቃል ለመፈጸም እስከ ቀራንዮ ተሸክመን በመጓዝ ዘመነ ዕረፍት እስኪከታን እናከብራለን። ቁፋሮ ከመጀመሩ በፊት የተደመረው ደመራ መስከረም 16 ነው። በሀገራችን የሚከበረውን በመጀመሪያው ደመራ ንግሥት ኢሌኒ የደመረችበት ዕለት ስለሆነ ነው። መጋቢት 10 እናከብራለን። መጋቢት 10 የምናከብርበት ደግሞ በግሸን ደብረ ከርቤ መስቀሉ ባረፈበት ቦታ የሚከበረው ቁፋሮ ተጠናቆ ቅዱስ መስቀሉ ወጥቶ ሁለት ወንበዴዎች ከሰቀሉበት መስቀል ድውያንን ፈውሰው ትክክለኛው ቅዱስ መስቀል የተለየበት ዕለት ስለሆነ ነው። እኛ ኦርቶዶክሳውያን ያለ ምክንያትና መጽሐፍ ቅዱሳዊ አስተምሮ ከሆነው ውጪ የምንፈጽመው በሰው ፍላጎት በዘፈቀደ የሚከናወን አንዳችም ኩነት የለንም። መሪያችን የእግዚአብሔር ቃል ብቻ ነው። ዕብራውያን 12:2 ስንመለከት በፊታችን ያለውን ሩጫ በትዕግስት እንሩጥ፣ እርሱ ነውርን ንቆ በፊቱ ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን በቀኝ ተቀምጧል። ስለሆነም በዓሉ በዚህ መልኩ በጣም ድንቅና ውብ አስደማሚ በሆነ መልኩ ከተለያዩ አብያተ ክርስቲያናት በመጡ ከ10,000 በላይ ደቀ መዛሙርት ዝማሬና ትርኢት መስቀሉን ከተቀበረበት ወጥቶ ሀገራችን እስከገባበት ያለውን ሂደት በምስል አስደግፈው በማቅረብ
እምነቱ ተከታይ ያልሆነውንም ቱሪስት ጭምር አስደምሞ ከሰውነቱ ዘልቆ ከደሙ እንዲዋሃድ አድርገው አስተምረውናል። ይህንን በመጽሐፍ ቅዱስ ስናየው ገላትያን 6:14 ላይ ነገር ግን ዓለም ለኔ የሰቀለበት እኔም ለዓለም የሰቀልኩበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ ይለናል። በዚህ የመስቀሉ መገኘት አስተዋጽኦ የነበራቸው ቀደምት አባቶቻችን እና ንግሥት እሌኒ ታስበው የእውነት ሊታሰቡ ይገባቸዋል። የእውነትም ክብር ይገባቸዋል። ቤተ ክርስቲያን የዚህ በዓል ባለቤት በመሆኗ የማያምኑ ከቀበሩበት ፈልጋ አውጥታ በክብር አስቀምጣ ለምእመናኑ መዳኛችን መሆኑን እያስተማረች ጠብቃ አቆይታ ዘመን ተሻጋሪ አድርጋ መልሳ ከእርሷ አሳልፋ ለዓለም በመስጠት ዓለም ሁሉ ዕለቱን እንዲያስበው አድርጋለች። በቅርስነትም አስመዝግበዋለች። በመጽሐፍ ቅዱስ ስናየው አንደኛ ቆሮንቶስ 1:18 የመስቀሉ ቃል ለሚጠፉት ሞኝነት ለእኛ ለምንድን ግን የእግዚአብሔር ቃል ኃይል ነው ይለናል። በመጨረሻም በዚህ መልኩ ብፁዕ ወቅዱስ አባታችን ደመራውን ባርከው ለኩሰውልናል። በዚህ መልኩ ስነ ስርዓቱ በጣም ውብና ማራኪ በሆነ መልክ እየሄደ ነው። የአባቶቻችን በረከታቸው አይለየን። ከመስቀሉ በዓል ተካፈሉ። በዚህ መልኩ እየሄደ ይገኛል። እናንተም በያላችሁበት ቦታ ሁሉ እንደምታከብሩ ተስፋ አደርጋለሁ። ወደ ሀገራችሁ ተመልሳችሁ በዚህ መልክ እንድታከብሩ ምኞቴ ነው፣ ተስፋም አደርጋለሁ። እግዚአብሔር ከሁላችንም ጋር ይሁን። ሰላም ሁኑ።
ማስተማር ሰንበት ትምህርት ቤት በመከታተል ላይ የሚገኙ መስማት የተሳናቸው የሰንበት ትምህርት ቤት ወጣቶች በምልክት ቋንቋ ዝማሬ እያቀረቡልን ይገኛሉ። The Sunday school uses with hearing disabilities who are attending their Sunday school at Miskaye Zunan Monastery will pass singing in sign language. ቋንቋ የምትሰራ ባነር ነው የሚያሳያችሁ እና መስቀሉ ነው ትርኢት የሰሩት። በምስካየ ኅዙናን መድኃኔዓለም ገዳም ትምህርታችሁን እየተከታተላችሁ ያላችሁ የቤተ ክርስቲያን ልጆች፣ መስማት የተሳናችሁ መዘምራን በምልክት ቋንቋ ስላቀረባችሁልን ዝማሬ እጅግ አድርገን እናመሰግናለን። Thank you for your singings, for your songs which is delivered by Miskaye Zunan Madhanialam Monastery Sunday School students. ለዝማሬው እጅግ አድርገን እናመሰግናለን። ዝማሬያችሁን እግዚአብሔር ይቀበልልን፣ ዝማሬ መላእክት ያሰማልን። ከዚህ በመቀጠል ደግሞ የጋሞ ብሔረሰብ ጎልማሶች፣ አረጋውያንና ወጣቶች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ልጆች በጋሞ ቋንቋ ዝማሬ እያሰሙ ያልፋሉ። Hereafter, members of Gamo society will pass in front of the podium singing a song in a Gamo language.
የኦርቶዶክሳዊት ተዋሕዶ ቤተክርስቲያናችንን አስተምህሮ በአፋን ኦሮሞ እንዲስፋፋ ከፍተኛ አገልግሎት እየፈጸሙ የሚገኙት የወልዳ ዱከ ቡኦታ አባላት በአፋን ኦሮሞ ዝማሬ እያቀረቡ ያልፋሉ። The members of Walda Duka Buota are doing a great service to spread the teaching of the Ethiopian Orthodox Tewahedo Church. In Afan Oromo will perform a song.
አምላካችን እጅግ አድርገን እናመሰግናለን። ከዚህ በመቀጠል ደግሞ የደብረ ጽጌ ቅዱስ ዑራኤል ቤተ ክርስቲያን ዑራኤል ብርሃናት ሰንበት ትምህርት ቤት አባላት ጌታችን የኢየሱስ ክርስቶስ መስቀል
በስሙ መሰብሰብ በስሙ መስራት ስለ ስሙ መኖር በስሙ መሞት ጠላት ዲያብሎስን መና ያስደስት ይኸው ክርስትና ይሄ ነው ሕይወት ይኸው ክርስትና ይሄ ነው ሕይወት ቤተ ክርስቲያን የሰጠንን አምላክ በደሙ መስርቶ የሰጠንን ጌታ በመስቀሉ ሞቶ የአምላካችንን ጌታነቱን ነቶ ለትውልድ ለልጅ ላውርሰን ሃይማኖታችን ነው የኛ ርስት ትምህርት ሃይማኖታችን ነው የኛ ርስት ትምህርት ቤተ ክርስቲያንን አንተውም ከቶ የሰጠንን አምላክ በደሙ መስርቶ